እረኛ እግዚአብሔር ነው። እግዚአብሔር ለሁላችንም ጭምር እረኛ ስለሆነ እግዚአብሔር እረኛዬ ነው አለ። የእግዚአብሔር እረኝነት ከሁሉም የተለየ እረኝነት። ለቅዱስ ጴጥሮስ እረኛ እንዲሆን ሲነግረው ራሱ ክርስቶስ መጀመሪያ እረኛ ሆኖ ነው። የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 10 ላይ አምላካችን ልዑል እግዚአብሔር በገዛ አንደበቱ ሲናገር ሰምተነዋል። መልካም እረኛ እኔ ነኝ ብሎ ደግሞ እንደዛ ብሎ እኮ አላቆመም። የሚገርማችሁ መልካም እረኛ እኔ ነኝ ያለው ጌታችን ኢየሱስ ክርስቶስ እረኛው ደግሞ እንደ መልካምነቱ ነፍሱን ለበጎቹ አሳልፎ እንደሚሰጥም ተናግሯል። የትኛውም ነው የምላችሁ ሀገራችን ውስጥ ያለ እረኛ 1000 ዓመት በጎቹን ሊወድ ይችላል እንጂ ስለ በጎቹ ብሎ ግን ራሱን አሳልፎ አይሰጥም። 1000 ዓመት በጎቹ በቀበሮ ሲበሉ ድንጋይ አንስቶ ወይ ዱላ ይዞ አለበለዚያም ሮጦ ለማስመለጥ ይሞክራል እንጂ ከተኩላና ከነጣቂዎች አፍ በጎቹን አውጥቶ እንካኔን ብላኝ ብሎ የሚበላ እረኛ አናውቅም ከክርስቶስ ውጭ። እግዚአብሔር ጠባቂነቱ ከሚመጣብን መከራና ችግር ከመጠበቅ ባለፈ እኛ የምንገባበት መከራ ውስጥ እሱ መግባትን ራሱ ይመርጣል እኛ እንድንወጣ። እኛ የተፈረደብንን ፍርድ አልነበረ እንዴ መጀመሪያውኑ እሱ ራሱ ተሸክሞት የተፈረደበት? እኛ የመጣብንን ሞት አይደለ እሱ ራሱ ተቀብሎ የሞተልን? እኛ ያጣነውን ሕይወት አይደለ የእሱን ሕይወት መልሶ ሰጥቶ ያሳየን? እንደ እግዚአብሔር እረኛማ ማንም ሊኖርም አይችልም። የእሱን እረኛነት ግን በእሱ እግር ስር የተተኩትም ጭምር እንዲከተሉት ይፈልጋል። እየሰማችሁ ነው ክርስቲያኖች? ቅዱስ ጴጥሮስን የሾመው በበጎቹም ላይ ጭምር ስልጣን የሰጠው እግዚአብሔር እስካሁንም ድረስ እንደሚሰጥ ታውቃላችሁ። ለምን ይመስላችኋል ክርስቲያኖች? እስካሁን ድረስ ቅዱስ ጴጥሮስ የተሾመውን ሹመት ቤተ ክርስቲያን የምትሾመው፣ እስካሁን ድረስ ካህናትን የምትሾመው፣ እስካሁን ድረስ ዲያቆናትን የምትሾመው እንደ ቀላል እንዳትመለከቱት ልብ ብላችሁ ስሙ። ቤተ ክርስቲያን ካህናትን የምትሾመው፣ ዲያቆናትን የምትሾመው፣ ለመንጋው ጠባቂ የሚሆኑ ሊቃነ ጳጳሳትን የምትሾመው የጳጳሳትን ቁጥር ለመጨመር፣ የካህናትን ቁጥር ለመጨመር፣ የዲያቆናትንም ቁጥር ለመጨመር አይደለም። ይሄን ልብ ብላችሁ ወቁ ክርስቲያኖች። ከብዙ ጳጳሳት ቤተ ክርስቲያን ያንን ሁሉ ጳጳስ የምትሾመው ምናልባት ከነሱ ውስጥ ቅዱስ ጴጥሮስ ከተገኘ ተብሎ ነው። እነዛ ሁሉ ካህናት እግዚአብሔር አምላክ ካህናትን የሚሾመው ምናልባት ከነሱ መካከል ንጹሕ የሆነ ካህን ከተገኘ ተብሎ ነው። ልክ እንደ ቅዱስ ጴጥሮስ ከነዚህ ሁሉ ከተሾሙት ከሚሾሙትም ዲያቆናት እስካሁን ድረስ ቤተ ክርስቲያን ሹመቷን የማታቆመው ምናልባት ለቤተ ክርስቲያን ብሎ ድንጋይ የሚወረወርበት እስጢፋኖስ ይገኛል ብሎ ነው። ቤተ ክርስቲያን በቁጥር መብዛት ውስጥ፣ ቤተ ክርስቲያን በሹመት ብዛት ውስጥ፣ ቤተ ክርስቲያን በኃላፊነት ብዛት ውስጥ ተልእኳን አትረሳም። ክርስቲያኖች የእግዚአብሔር እረኛነትን የሚመስሉ እረኞችን እስከምታገኝ ድረስ ቤተ ክርስቲያን ሹመቷን አታቆምም። አንዳንድ ሰው እንደዚህ ብሎ ስለሚጠይቅ ነው። አይበቃንም ወይ ጳጳሳት? አይበቃንም ወይ ካህናት? አይበቃንም ወይ ዲያቆናት? ኧረ አይበቃንም። ጴጥሮስን እስከምናገኝ እንሾማለን። ገና እስጢፋኖስን መልሰን እስከምናየው መልሰን እንሾማለን። እንዲህ አይነቶቹ ናቸው ለቤተ ክርስቲያን እውነተኛ እረኛ ተደርገው ተሹመው በጊዜውም ጭምር ሆነው ለቤተ ክርስቲያን ይኖሩላት። ስለዚህ ራሱ እግዚአብሔር እረኝነትን አሳየው፣ እንዴት መጠበቅ እንዳለበትም ጭምር ያስተማረው ለልብ አምላክ ለቅዱስ ዳዊት እንዴት እንደሆነ ስለሚያውቀው ጠባቂነቱ በሱ ውስጥ ያለ ራሱ በሥጋ የሚያዩት ዳዊት ብቻ የሚጠብቃቸው ሳይሆን በዳዊት ላይ አድሮ ሕዝቡን የሚመራ በዳዊት ላይም አድሮ ሕዝቡን የሚያስተዳድር እግዚአብሔር እንደሆነ ስላወቀ እግዚአብሔር እረኛዬ ነው አለ። በጣም የሚገርማችሁ የእግዚአብሔር እረኛነትን ቅዱስ ዳዊት ሲናገር ግን ቀጥሎ የተናገረው ነገር ነው። እስኪ የሚያሳጣኝ በሉ አይዟችሁ፣ የሚያሳጣኝ የለም። እስኪ ጥያቄ ልጠይቃችሁ፣ እረኛ ለበጎቹ የሚያሳጣቸው ነገር አለ የለም? የለም። አራስተውላችሁ መልሱ። እረኛ እኮ ነው ያልኳችሁ። መሬት ላይ የምታውቁት ከብት የሚያግደው እረኛ ለበጎቹ ምንም ነገር አይከለክላቸው፣ ምንም ነገር አያሳጣቸው፣ እንደፈለጉ ነው የሚያኖራቸው። አያረገው፣ ማረግም አይችልም። ቁም ነገሩ ግን እግዚአብሔር በእረኛነቱ የሚያሳጣኝ የለም የሚለው አባቶቻችን ሲያስተምሩ ምን ብለው እንደተረጎሙት ልብ ብላችሁ ስሙ። እግዚአብሔር እንደረኛነቱ ጠባቂ ነው፣ በጠባቆቱ ውስጥ ግን የሚያሳጣችሁ ነገር የለም የሚለው እንድታቁት ነው። እግዚአብሔር የሚጠብቀን ክርስቲያኖች ከኃጢአት ነው፣ ከነውር ነው። ለሱ ጠባቆት እንዳንመች ሊያደርገን ከሚችለው ነገር በሙሉ ይከልለናል። ያንን ነገር በማድረጉ ግን አብዛኛው ሰው በሚባል ደረጃ የሚያጣውና የሚጎልበት ነገር እንዳለ ያስተውል። አብዛኞቻችን ክርስቲያኖች ለምን ለእግዚአብሔር ትእዛዝ መታዘዝ የሚከብደን ይመስላችኋል? ስለማናቃቸው ይመስላችኋል? መቼም በዚህ ዕድሜያችን እስካሁን ባለንበት 10ቱን ትእዛዛት፣ 6ቱን ቃላተ ወንጌል፣ 6ቱን ሕግጋተ ወንጌል ሌላው ቢጠፋብን እንኳን ምን ክፉ ምን ደግ እንደሆነ እናውቃለን አናውቅ?
እያወቅን ግን ያንን የመረጠውንና መደረግ ያለበትን ደግ ነገር ማድረግ የሚከብደን ለምን እንደሆነ ታውቃላችሁ? ለእግዚአብሔር ስንታዘዝ የሚጎልብን ነገር ያለ ስለሚመስልን። አብዛኛው ሰው እኮ ክርስቲያን ሆኖ የተሾመ አብዛኛው ሰው እኮ ክርስቲያን ሆኖ ተጠምቆ ራሱ በእግዚአብሔር ጠባቆት ውስጥና እግዚአብሔር ወደ በደል እንዳይገባ በሚያደርገው በማንኛውም አይነት ነገር ውስጥ ያጣውና የጎደለው ነገር ያለ ይመስል ያጉረመርማል። እግዚአብሔር ክርስቲያኖች ሲጠብቃችሁ ምንም ነገር አያሳጣችሁ። ዛሬ እንዳትከለክሉት ያደረጋችሁ ኃጢአት፣ ዛሬ እንዳትሰሩት ወደ ኋላ የመለሳችሁ ምንም አይነት ነገር ነገ ላይ ለሚያመጣባችሁና ነገ ላይ ለሚሆንባችሁ ከኃጢአት በሚመጣ ጉስቁልና ሊሰውራችሁ